ሰብለና በዛብህ ሰላም ጤና ይስጥልን ውድ የሰብለና በዛብህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ በጣም መሰረታዊ ነገሮች እናያለን። የመጀመሪያ ቀን ዴቲንግ ላይ ሊያልፏችሁ የማይገቡ ወሳኝ ነጥቦችን እነግራችኋለሁ። ወይም ደግሞ እነዚህን ወሳኝ ነጥቦች ከተመለከታችሁ ማምለጥ ሊኖርባችሁ ይችላል ማለት ነውና ዴቲንግ ላይ ማለት ነው የመጀመሪያ ቀን ቀጠሮ በነገራችሁ ላይ የወደፊት ዕጣ ፈንታችን የሚሆነውን ሰው የምናይበት ብቻ ሳይሆን የወደፊት ቤታችንን ደግሞ ሲኦል ወይም ገነት ሊያደርገው ይችላል የምንለውን ሰው እግረ መንገዳችን የምናስተውልበት ስለሆነ ስለዚህ ዛሬ የምነግራችሁ ወሳኝ ነጥቦች የመጀመሪያ ቀን ቀጠሯችሁ ላይ ካያችሁ ሂሳብ ሳትከፍሉ ጫማችሁን ይዛችሁ መፈርጠጥ ነው ያለባችሁ። ተመልሻለሁ ተመልካቾቼ። የመጀመሪያ ቀን ቀጠሯችን ላይ እንዳያልፉን ማስተዋል ያለብን ወሳኝ ነጥቦችን እያነሳን ነው የምንገኘው። የመጀመሪያው የሚሆነው ያው መቼም የምንገናኘው የቀጠሯችን ቀን ካፌ፣ ሆቴል ወይም ሬስቶራንት ሊሆን ይችላል። አስተናጋጁ ይመጣል ወይ አርፍዷል ወይ ደግሞ የሆነ ነገር አድርጎ ሊሆን ይችላል። ዝም ብለን ቀለል ያለ ጥፋት አጥፍቷል ብለን እናስብ፣ ወይም ደግሞ አላጠፋም። ዝም ብለው ድራማ የሚሰሩ ሰዎች ገጥሟቸው ያውቃሉ? አስተናጋጁን ከፍ ዝቅ አድርገው የሚያዩ የሚያንቋሽሹ፣ አንተ አታይም አትሰማም እንደሚነገርህ ምናምን ምን ይሄን ያዘዝኩት ወይም ደግሞ ምንድነው የታዘዝከው ምን ብዬ ነበር ጆሮ አይሰራም ምናምን ብቻ ማአት ነገር የሚናገሩ ሰዎች አሉ። የሬስቶራንት አክተር የምንላቸው እነዚህ ድራማ የሚሰሩ ሰዎች። እንደዚህ አይነት ባህሪ ያለው ሰው ከሆነ በጣም መጠንቀቅ ይኖርብሻል ማለት ነው። ካላትም እሷ ምናልባት ይሄ ብዙ ጊዜ ወንዶች ላይ ይስተዋላል። ስለዚህ ዛሬ የመጀመሪያችሁ ቀን ስለሆነ ምናልባት ተጠንቅቆ ለስለስ ብሎ በጥሩ ባህሪ ተገናኝታችሁ ሊሆን ይችላል። አስተናጋጁ ላይ የምታየው ባህሪ ግን ነገ ግንኙነታችሁ እየቆየ ሲሄድ አንቺ ጋር የሚመጣ ባህሪ ነው ማለት ነው። ስለዚህ ዛሬ አንተ የተባለው አትሰማም የተባለው ሰውዬ ነገ አንቺ ጋር ሊሆን ይችላል ማለት ነው። ወይም አንተ ጋር ሊሆን ይችላል። አትሰማም አታይም ምንድነው ስራሽ የሚል ጥያቄ ሊመጣባችሁ ይችላል። ስለዚህ ይሄ ባህሪ የሰውየው ትክክለኛ ባህሪ ነው ማለት ነው። በእለቱ የምታየው ባህሪ ብቻ ሳይሆን ትክክለኛው ባህሪ በትንሹም ቢሆን የሚገለጥባቸው መንገዶች ናቸው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል ማለት ነው። ሁለተኛውን ነጥብ እንመለከታለን። የመጀመሪያ ቀን ቀጠሯችን ላይ ስልክ ስታወሩ እንዴት ናችሁ? ሴቶች ወይም ወንዶች? ይሄ ሁለቱንም ሊመለከት ይችላል። ስልክ ተደውሏል ስትናገሩ የምትዋሿቸው ውሸቶች በጣም መሰረታዊ ናቸው ማለት ነው ለዕለቱ አጀንዳ። ለምሳሌ ሴቶች ሊሆኑ ይችላሉ ወይም ተኝቻለሁ ከቤት አልወጣሁም ወይም ደግሞ ቤት ነኝ ወይም እኔ ቤተሰብ ጋር አክስቴ ጋር ተኝቼ እረፍት እያረኩ ነው ምናምን ሊሉ ይችላሉ። ያንን ሰው ፊት ለፊት አስቀምጠው በዚህ ደረጃ የሚያወሩ ከሆነ ወንዶቹ ደግሞ ወይ ስብሰባ ላይ ነኝ ሊል ይችላል ወይም ደግሞ የማይመች ቦታ ነኝ፣ እሱን እንኳን አይሉትም ስብሰባ ከሰው ጋር ነኝ ምናምን እንደዚህ አይነት ነገር አይሞከርም። ምክንያቱም ከጀርባ ሌላ ሰው ካለ ምን አይነት ሰው ከማጋ የት ቦታ ነበርክ ባለፈው የሚሉ ጥያቄዎች ስለሚመጡ ስብሰባ ላይ ነኝ ወይም ደግሞ ማውራት ስለማልችል ነው ከእንግዳ ጋር ነኝ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ ምልክቶች እናንተም ፊት ለፊት አስቀምጠው ዛሬ እንደዚህ የሚሉ ሰዎች ከሆኑ ግልጹን ካልተናገሩ ያሉበትን ሁኔታ ማውራት የማይችሉ ከሆነ ነገ ደግሞ እናንተን ውይ የቀድሞ ፍቅረኛ እኮ ሞታለች ወይም ደግሞ በህይወት የለችም ወይ በህይወት የለም ልትል ትችላለች ማለት ነው። ስለዚህ በዚህ ሁሉ ጥንቃቄ በመጀመሪያ ቀን ቀጠሮ ጥንቃቄ ውስጥ ሆኖ ይቺ አመል የምትታይ ከሆነ የውሸት አመል የምትታይ ከሆነ መንገዱን ጨርቅ ያርግላችሁ ልላችሁ ነው የምፈልገው። ይሄ ሁለተኛው ምልክት ነው። ሌላኛው ሶስተኛውን ምልክት ስንመለከት ደግሞ ስለ ቀድሞ ፍቅረኛቸው ሲያወሩ የሚጠቀሙት ቃላቶች ያጥሩኛል አይነት። ለምሳሌ ያው ከዚህ በፊት በሰራናቸው ቪዲዮዎች ስለ ቀድሞ ፍቅረኛ በአዲሱ ዴቲንግ ማንሳት አስፈላጊ እንዳልሆነ ማውራት አስፈላጊ እንዳልሆነ አንስተናል በተደጋጋሚ። ነገር ግን ኢንኬዝ ሊነሱ ይችላሉ። አንዳንድ ሰዎች ደግሞ እዛው የዕለቱ አጀንዳ ያደረጓቸውና ስለነዛ ሰዎች ግን ሲናገሩ ምን አይነት አደገኛ እንደነበሩ፣ ሰይጣን እንደነበሩ፣ ምን አይነት አስጨናቂ ሰዎች ህይወታቸውን አበላሽታው እንደሄደች ወይም አበላሽቶት እንደሄደ አይነት ይሄ ምንድነው ኤክስ ሄተር የሚባሉ ሰዎች አሉ። እንደዚህ አይነት አገላለጽ ቃላቶች ሁሉ አተው እነዛን ሰዎች ለመግለጽ ሲጨነቁ ካያችሁ
ይሄ በጣም አደገኛ ነው ማለት ነው። ስለዚህ በዚህ ምልክት ላይ የምታዩ ሰዎች ይሄ ሰው ምን እየነገራችሁ መሰላችሁ? እነዚህ ሁለቱ በነበራቸው ግንኙነት ውስጥ ጥፋተኛው ማን ነው? ወይም ያቺ ሴጣን ያቺ እብድ የተባለች ህይወቴን አበላሸችው የተባለችው ሰው እንጂ እሱ ምንም ጥፋት እንደሌለበት እየነገራችሁ ነው። ነገም በተመሳሳይ ጥፋቱን የሚያምን ሰው እንዳልሆነ፣ ጥፋተኛ ነኝ ማለት የማይፈልግ ሰው እንዳልሆነ እያሳያችሁ መሆኑን አትርሱ። ስለዚህ የእናንተም ታሪክ ሲያልቅ በተመሳሳይ ያቺ አደገኛዋ ሴጣን ወይም ደግሞ ህይወትን የምታበላሸዋ ሴት አንቺ ነሽ የሚል መልእክት እየደረሰች ነው ማለት ነው። ስለዚህ ታሪካችሁ ሳያልቅ ከዚሁ ሸን ማለት መቻል አለባችሁ ማለት ነው። አምልጡ እያልኳችሁ። አራተኛው ነጥብ ላይ ተመልሰናል። በጣም ወሳኝና መሰረታዊው ነጥብ ማንን ነው የሚመለከተው? በስፋት ራሳችሁ ታያላችሁ። ቦርሳን ወይም ደግሞ ኪስህን ለመመርመር ለመገመት የሚጥሩ ሰዎች ገጥሟቸዋል። ዘ ፋይናንሻል ኢንስፔክተር የምንላቸው ማለት ነው። የጥያቄ አይነት መስከለኛ ጥያቄ። እንደዚህ አይነት ሰዎች በጣም ብዙ ናቸው። ገና የመጀመሪያው ቀን የት ነው የምትሰራው? ስንት ነው የሚከፍል ድርጅቱ? ምን አይነት ክፍያ ነው? መኪና ምን አይነት ነው? ያንተ ነው ወይ? የት ነው የምትኖረው? የምትኖርበት ቤት ምንድን ነው? የማን ነው? ብቻ በጣም በርካታ ፋይናንሻል የሆኑ ጥያቄዎች ይገጥሟቸዋል። ዘ ፋይናንሻል ኢንስፔክተር የምንላቸው ሰዎች ይሄንን ነው የሚያደርጉት። የመጀመሪያ ቀናቸው ላይ ስቃያችሁን ትበላላችሁ በጥያቄ ማለት ነው። ዛሬ የተገናኛችሁት ወይም አንተን ልታውቅ ወይም አንቺን ሊያውቅ ሳይሆን፣ ብዙ ጊዜ ሴቶች ላይ ይሄ ይስተዋላል። ምናልባት ከፈረጅኩ አፉ በሉኝ። ለማንኛውም ግን በዛ ቀን አንተን ሊያውቅ ወይም አንቺን ሊያውቅ ሳይሆን ፋይናንሻል አቅምህን ለመገምገም ብቻ የመጣ ሰው ከሆነ ዴቲንግ ላይ አይደለም ያለው ብራዘር፣ ወይም ያለሽው ኢንቨስትመንት ፎረም ላይ ነው የተገኛችሁትና በደንብ ማየት ይኖርባቸዋል። ከዚህ ኢንቨስትመንት ፎረም ዞር ብላችሁ የራሳችሁን ሰው መፈለግ ይኖርባችኋል ማለት ነው። ምክንያቱም ፍቅር የልብ ትርታን እንጂ የፋይናንስ አካውንትን ወይም የባንክ አካውንትን በማጥናት የሚጀምር አይመስለኝም ለኔ። ስለዚህ በድንገት ፋይናንሻል ኢንስፔክተሯ ላይ ወድቀህ ወይም ወድቀሽ ከሆነ ወይም ደግሞ ዴታ አድርጌያለሁ ብለህ ስታስብ ኢንቨስትመንት ፎረም ላይ ተከስተሽ ከሆነ ከዚህ ዞር ማለት ይኖርብሻል ማለት ነው። ማስተዋል የሚያስፈልገው ለዚህ ነው። ይሄ ጥያቄ በተደጋጋሚ ሲመጣ ሽንት ቤት ደርሼ ልምጣ ብላችሁ ሳትመለሱ ማለት ነው። እንዳትመለስ፣ ምንም ብትረሳ ራሱ እንዳትመለስ። ኃላፊነት አንወስድ በዚህ ጉዳይ ላይ እንደ ሰብለና በዛብህ ዩቲዩብ ቻናል። ስለዚህ ልባችሁን ብቻ ሳይሆን አይናችሁንም ከፍታችሁ ተመልከቱ ለማለት ነው። እናንተም ደግሞ የመጀመሪያ ቀን ዴቲንጋችሁ ምን አይታችሁ ደበራችሁ? ምን አይታችሁ ሸሻችሁ? ወይስ ምን ተመቻችሁ? ኮመንት ላይ ጻፍ አድርጓት፣ እንወያይበታለን። ለማንኛውም የዛሬ ቪዲዮአችን እነዚህን ይመስላሉ። ብዙ ጊዜ የመጀመሪያ ቀን ቀጠሯችን ላይ ሁላችንም የተሻለ ሰው መልካም ሆነን ለመታየት እንሞክራለን። ግን እውነተኛ ባህሪ አመል ውስጥ ብዙ ሙሉ በሙሉ አይጠፋምና አልፎ አልፎ እነዚህ ነገሮች ይስተዋላሉ። እነዚህን ነገር ካየን ጥቃቅን ነገሮችን ማለፍ የለብንም ማለት ነው። ምክንያቱም በኋላ በአብሮነት በትዳር ውስጥ ግድንግድ ሆኖ ስለሚመጣ ማንሸከመው ጣጣ ውስጥ ልንገባ እንችላለን። የዛሬ ቪዲዮአችን ይህንን ይመስላል። ከወደዳችሁት ሼር፣ ላይክ አድርጉ። ካልተመቻችሁ ደግሞ ያው ሼር እና ላይክ አድርጉ። ሰብስክራይብ ማድረጋችሁን አትርሱ። ሰብለና በዛብህ ዩቲዩብ ቻናል በሌላ ቪዲዮ እንመለሳለን። እስከዛው ባይ ባይ፣ ቻው። ሰብለና በዛብህ